አቶ ጉአን አቶ ጉአን ችግር አለ እንዴ? አትንቀሳቀሽ። ቆንጆ ነሽ፣ ብልህ ነሽ እና ትችያለሽ። አቶ ጉአን ምንድን ነው እንግዲህ? ወይኗን ንገሪኝ፣ እውነቱን ንገሪኝ። በአንቺና በናንዣን መካከል የተለየ ግንኙነት አላችሁ? አንቺን በተለየ መልኩ የሚንከባከብሽ ይመስለኛል። አቶ ጉአን አንተ የድርጅቱ የጥናት ክፍሉ አለቃ ነህ። የእውነት በዚህ ጠዋት ወደዚህ ቢሮ የመጣው ይህንን የማይሆን ጥያቄ ለመጠየቅ ነው? አይ ጥናትና ምርምሩ ከእውነተኛ የህይወት ተሞክሮ ሊመጣ ይገባል። ወይኗን አንቺ አትፍሪኝ፣ ንገሪኝ። ሁለታችሁ የተለየ ግንኙነት አላችሁ? እሺ እንደዚህ ላስቀምጠው። አንቺ ነሽ እሱን የምትወጂው ወይስ እሱ ነው አንቺን የሚወድሽ? አቶ ዣን ሰላም። አቶ ዣን ሰላም። አለቃ ስለምንድን ነው የምታወሩት? እኔ ይሄን አምጥቼ ነው። ወይኗን እንኪ፣ በርቺ። ምን አይነት ዶክመንት ነው በዚህ ጠዋት ለወይኗን ያመጣው? እና ደግሞ ሶስታችሁን በደስታ ስተወሩ ነበር። ጂኦዳይ አንቺ ንገሪ። እኔ ምንድን ነበር? ልንገርህ፣ አለቃ ትናንትና ማታ አብረን አይደል የተኛ ነው? ለምንድን ነው ግን ስትመታኝ የነበረው? በድጋሚ ለምንድን ነው የምትመታኝ እንዴ? እየጎዳኝ ነው። ቀስ በል ያለበለዚያ ከጋው ጋር መተኛት ይኖርብሃል። አየሽ አይደል? አየሽ አቶ ዣን ደስ የሚል ሰውም ይሆናል። ግን እኔ ዳይሬክተር ጓን የበለጠ ደስ የሚል ሰው ይመስለኛል። ንገሪኝ፣ ከሱ ውጭ ደስ የሚል ሰው በምድር ላይ ይኖራል? አፍሽን ጥረጊው። አፍሽ ላይ ምራቅሽን ጥረጊ። ቴሽንቶንግ ይሄን ሌሎች ሰዎች ይሰሩት ነበር እኮ። ችግር የለውም። ከስልጠና ውጭ የማደርገው ነገር የለኝም። እናመሰግናለን። ሌላውንም ክፍል እንያው። ይህንን ነገር መቀበል አልችልም። ወይ ነዋል፣ ጠብቂ ብቻ። ግቡ። አለቃ፣ ይህ የአልፋ ፕሮጀክት የቅርብ ጊዜ ሪፖርት ነው። ተመልከተው። ፕሮፌሰር ዋንግ ላይ የምታደርገው ጥናት ከምን ደረሰልህ? እንዳገኘሁት ከሆነ ፕሮፌሰር ዋንግ ምንም ችግር የለበትም። ስራውን ካቋረጠ በኋላ በአሜሪካን ዩኒቨርሲቲዎች ጥናትና ምርምር ማድረግ ጀመረ እንጂ የተፎካካሪ ስምምነት የጣሰ አይመስልም። ተከታተለው። የተለየ ነገር አሳውቀኝ። እሺ። ዣን ማንነትን አስታውቀ ስተት እንዳትሰራ።